የዛሬው ፊልማችን የሚጀምረው ጂም ፓውል የተባለ መካከለኛ እድሜ ላይ የሚገኝ ሰው የድራማውን የመጀመሪያ ክፍል ይተርካል። እሱ የፖሊስ ሰዓሊ ሆኖ የሚሰራ ሲሆን በቤተሰቡም ሆነ በሙያው ላይ መጠነኛ ቅሬታ አለው። ሳይንቲስት ባለቤቱ ስቴፋኒ ግሎባል ቴክ ለሚባል ትልቅ የሳይንስ ኩባንያ የምትሰራ ሲሆን በአሁኑ ወቅት በአንድ ምስጢራዊ ተክል ላይ ምርምር እያደረገች ነው። ሁለቱ ታዳጊ ልጆቹ ዳፍኒና ጄጄ ሁልጊዜ ስልካቸው ላይ ስለሚያፈጡ ከአባታቸው ጋር ኳስ እንደመጫወት ላሉ የቤተሰብ ተግባራት ጊዜ የላቸውም። በዚህ ምክንያት አንድ ተራ ቤተሰብ ሊኖረው የሚገባው መቀራረብና ትስስር እየጠፋባቸው ነው። በዚህ የተሳላቸው ጂም አብረው የቤተሰብ ጊዜ እንዲያሳልፉ ሁሉም እናታቸው ለምርምር ወደ ብራዚል በሚሄዱበት ጉዞ እንዲከተሏት ይወስናል። በጉዞ ላይ ያሉ በአማዞን የዝናብ ደን ላይ በበረራ እንዲያልፉ ጂም ሐሳብ ቢያቀርብም ነገሮች ግን እንደታቀደው አልሄዱም። በመጣው ኃይለኛ ማዕበል ምክንያት በትንንሽ የኒዮን ቅንጣቶች በሚያንጸባርቅ ውቅያኖስ ላይ አውሮፕላኑ በግዳጅ እንዲያርፍ ተደረገ። እንደ ዕድል ሆኖ የጂም ቤተሰቦች ምንም ጉዳት ሳይደርስባቸው ቢተርፉም አብራሪው ግን ያን ያህል እድለኛ አልነበረም። በሚቀጥለው ትዕይንት ጂም እና ቤተሰቡ ወደ ቤታቸው ተመልሰው የተለመደውን የተለያየ ህይወታቸውን መኖር ይጀምራሉ። ከጉዞ ከተመለሰ በኋላ ጂም ወደ ስራው ተመልሶ በፖሊስ ጣቢያ ውስጥ ከዲቴክቲቭ ቾ ጋር ስለ አንድ ጉዳይ እያወራ ነበር። እየተነጋገሩ ሳለ በጣቢያ ውስጥ የነበረ አንድ ሰው በድንገት የአንድን ፖሊስ ሽጉጥ ቀምቶ ወደ ዲቴክቲቭ አደቀነባት። ጂም ይህንን አይቶ እሷን ለማዳን ዘሎ በመግፋት ከመንገድ አስወጣት። ሆኖም ግን ሽጉጡ ተተኮሰ። ከጥቂት ቆይታ በኋላ ዲቴክቲቭ ቾ ተነስታ ጥይቱ የት እንደደረሰ ግራ በመጋባት ትጠይቃለች። ጂም ከዛ ይቅርታ ጠይቆ ዞር ይልና እጁን ያያል። ጥይቱ እጁ ውስጥ ነበር። እንደሚታየው ጥይቱ ምንም ሳይጎዳ በባዶ እጁ ይዞታል። ጂም የሆነውን ነገር ለማመን ተቸግሮ በድንጋጤ ውስጥ ወደቀ። ከዛም ጂም ምን እንደተከሰተ ለመመርመር ወደ ቤዝቦል መለማመጃ ይሄዳል። ለጥበቃ ሰራተኛው ጉቦ በመስጠት ቦታውን ለአንድ ሰዓት ያህል ለብቻው እንዲጠቀምበት ይስማማል። የኳስ መወርወሪያ ማሽኑን በሰዓት 90 ማይል እንዲወረውር ካስተካከለ በኋላ ያለምንም ችግር ኳሶቹን በተከታታይ ይዛቸዋል። በመቀጠልም ፍጥነቱን ወደ 140 ማይል ይጨምራል። አሁንም ምንም አልተቸገረም። ልክ በዚህ ቅጽበት የቅርብ ጓደኛውና የዲስትሪክት አቃቤ ሕግ የሆነው ጆርጅ ይመጣል። ጂምም ሽጉጥ ይሰጠውና እንዲተኩስበት ይጠይቀዋል። ጆርጅ ጂም ላይ መተኮስ ባይፈልግም ሽጉጡ በድንገት ያመልጠውና ይተኮሳል። ጂምም በድጋሚ ጥይቱን በእጁ ይዛታል። ሁለቱም በሆነው ነገር ፈዘው ይቀራሉ። በዚህ መሃል ስቴፋኒ ከባድ ውሳኔ ላይ ትገኛለች። ከጂም ጋር ጥሩ የራት ግብዣ ማሳለፍ ብትፈልግም ስራዋ ግን ከፍተኛ ትኩረት ይሻል። ለአንድ የሥራ ስብሰባ ከተማውን አቋርጧ መሄድ ቢኖርባትም የትራፊክ መጨናነቁ ግን እጅግ አስከፊ ነበር። ሌላ አማራጭ ስላልነበራት መሮጥ ትጀምራለች። በዚህ ጊዜ ነው ፍጥነቷ እየጨመረና እየጨመረ ሄደው። በፍጥነት መንገድ ላይ ያሉትን መኪናዎች እየቀደመች በመብረር በሰዓት ቢሮዋ ትደርሳለች። ስቴፋኒም እንዲሁ አዲስ ልዩ ችሎታ ያገኘች ይመስላል። ወደ ላብራቶሪ ተመልሳ ለረዳቷ ኬቲ ስለ ሁኔታው ትነግራታለች። ችሎታዋንም ለመፈተሽ ወደ ፈረስ መጋለቢያ ስፍራ ይሄዳሉ። ስቴፋኒ በመሮጫው ላይ መሮጥ ጀምር ኬቲ በፍጥነት መለኪያ መሳሪያ ስትለካው የስቴፋኒ ፍጥነት በሰዓት 700 ማይል አካባቢ እንደሆነ ታረጋግጣለች። ስቴፋኒ በዚህ አዲስ ችሎታዋ በመጠቀም የመማር ችግር ያለባትን ልጇን ጄጄን በቤት ስራው ለመርዳት እንደ ንፋስ ቀዝፋ ወደ ቤት ትመለሳለች። በዚህ መሃል ጂም እና ጆርጅ ወደ አንድ የህንጻ ጣሪያ ላይ ይወጣሉ። ጆርጅ ጂም መብረር የሚችልበት ሌላ ኃይል እንዳለው በጽኑ ያምናል። ጂም ጥርጣሬ ቢኖረውም በሐሳቡ ተስማምቶ ከጣሪያው ላይ ይዘላል። በሚያሳዝን ሁኔታ ግን የጠረጠረው አልቀረም። መሬት ላይ ሲወድቅም ትልቅ ጥልቅ ጉድጓድ ይፈጥራል። ሲነሳ ወደ ህንጻው ጣሪያ ይመለከትና በአንድ ዝላይ ወደ ጣሪያው ተመልሶ ይወጣል። ይህም ጂም መብረር ባይችልም እንደ አስገራሚ ልዕለ ጀግና እጅግ በጣም ርቆ መዝለል እንደሚችል እንዲረዳ አደረገው። ሁለቱ ሰዎች ወደ መኪናቸው ሲመለሱ የፖሊስ የሬዲዮ መገናኛቸው ይጮሃል። የጌጣጌጥ መደብሮችን ሲዘርፍ የነበረ ሰው በከተማው መሃል እየሄደ መሆኑን ይረዳል። ጂም ወደዛ አቅጣጫ እየዘለለ መሄድ ይጀምራል። በአንድ ጠባብ መንገድ ውስጥ ሌባውን ቢይዘውም በቁጥጥር ስር ሳያውለው የሌባው ግብረ አበር በድንገት ከበስተጀርባ ጭንቅላቱ ላይ ተኩስበታል። ጂም ጥይቱን ከራሱ ውስጥ ቢነቅለውም ደም ይፈሰው ነበር። ራሱን ስቶ ከመውደቁ በፊት ለጆርጅ ደውሎ እርዳታ ይጠይቃል። በማግስቱ ጠዋት ጂም ከአልጋው ሲነቃ ጆርጅንና ስቴፋኒን ከፊታቸው ያገኛቸዋል።
ስቴፋኒ ምን እንደተፈጠረ ትጠይቀዋለች። ጂምም በመጨረሻ የሆነውን ሁሉ ይነግራታል። እሷም በድንጋጤ ውስጥ ሆና እንዲህ ድንቅ የሆነ ልዕለ ኃይል ችሎታ እንዳገኘች ለባሏ ትነግረዋለች። በዚህ መሃል ልጃቸው ዳፍኒ ትምህርት ቤት ውስጥ ከፍቅረኛዋ ጋር በተያያዘ ችግር ይገጥማታል። የክፍሉ ቀበጥ የሆነችው ሳራ ፍቅረኛዋን ለማማለል ትሞክራለች። ዳፍኒ በዚህ ተጨንቃ ለጓደኛዋ ሊንዚ ታወራታለች። ቆየት ብሎ ዳፍኒ የቅርጫት ኳስ ጨዋታ ላይ እያለች የሁሉንም ሰው ሐሳብ በጭንቅላቷ ውስጥ መስማት ትጀምራለች። ይህም እጅግ ስለሚያስፈራራት ከትምህርት ቤት እንዲወስዷት ለወላጆቿ ትደውላለች። ከዛም ዳፍኒ የሰዎችን አእምሮ ማንበብ እንደምትችል ለእናቷ ትነግራታለች። ይህም ስቴፋኒ ልጇን ቢሆን በሆነ መንገድ ልዩ ችሎታ እንዳገኘች እንድትረዳ አደረጋት። ወደ ቀጣዩ ትዕይንት ስንሸጋገር የፓውል ቤተሰቦች የቤተሰብ ስብሰባ ይጠራሉ። ከምስኪኑ ጄጄ በስተቀር እያንዳንዱ የቤተሰቡ አባል የየራሱ የሆነ ልዕለ ኃይል እንዳለው ይረዳሉ። ሆኖም በማግስቱ ጄጄ የሂሳብ ፈተና እየወሰደ እያለ ጥቁር ሰሌዳው ላይ ያሉት ነገሮች ማብራራት ይጀምራሉ። የፈተናው መልሶችም ልክ ፊቱ ላይ ድቅን ይላሉ። እሱም ፈገግ ብሎ ሁሉንም መልሶች በፍጥነት ይጽፋቸዋል። በሌላ ስፍራ ዳፍኒ ከፍቅረኛዋ ጋር ትገናኛለች። እየተሳሳሙም ሳለ የልጁን ሐሳብ ማንበብ ትጀምራለች። ፍቅረኛዋ ከቅርብ ጓደኛዋ ከሊንዚ ጋር ግንኙነት እንዳለው በሐዘን ትረዳለች። ከዚያም እየሮጠች ትወጣለች። እሱም ክህደቱን እንዴት ሊታወቅ እንደቻለ ግራ ተጋብቶ እዚያው ይቀራል። ቤተሰቦች ላይክ እና ሰብስክራይብ ማድረግ እንዳይረሳ። ያላችሁን አስተያየትም በኮመንት ላይ አስቀምጡልን። በስራ ቦታው ጂም በጠባቡ መንገድ ውስጥ ካደረጉት ፍልሚያ ትዝታ በመነሳት የጌጣጌጥ ሌባውን ምስል ይስላል። በመቀጠልም ምስሉን ፊቱን ለይቶ የሚያውቅ ቴክኖሎጂ ውስጥ በማስገባት ማንነቱን ለማወቅ ቻለ። ባገኘው መረጃ መሰረትም ዲቴክቲቭ ቾና ረዳቷ ሌባውን ለመከታተል ይዘጋጃሉ። ከፖሊስ ጣቢያው ከመውጣታቸው በፊት ግን ጂም ሰዓሊ እንጂ ወንጀል ተከላካይ ስላልሆነ እዚያው እንዲቆይ ይነግሩታል። ዲቴክቲቮች ወደ ሌባው መኖሪያ ቤት ሲደርሱ የተኩስ ልውውጥ ተከፈተ። ዲቴክቲቭ ቾም በመጨረሻ በሌባው መኪና የኋላ ዕቃ መጫኛ ውስጥ ታሰረች። ሌባው መኪናውን አስነስቶ ሊሄድ ሲል ጂም እዚያ ይደርሳል። መታገል ይጀምራሉ። በዚያ ጊዜ ግን የጌጣጌጥ ሌባው ተዘጋጅቶበት ነበር። ጂም ሊመታው ቢሞክርም ሌባው ግን በሚያስገርም ሁኔታ ድንገት ተሰውሮ ከበስተጀርባው ድቅን ይላል። ሌባውም ለጂም ልዕለ ኃይል ያለው እሱ ብቻ እንዳልሆነ ይነግረዋል። ጂም ወንጀለኛውን አንድም ጊዜ በትክክል መምታት ሳይችል ፍልሚያቸውን ይቀጥላሉ። በመጨረሻም ሌባው ከጂም ጀርባ በመሆን ሽጉጡን አንገቱ ላይ ደቀነበት። ድንገት የተኩስ ድምፅ ተሰማ። እንደ ድል ሆኖ ተኳሿ ዲቴክቲቭ ቾ ነበረች። ከታሰረችበት የመኪናው ክፍል ወጥታ ወንጀለኛው ላይ መተኮስ ችላ ነበር። እሷ የጂምን ልዕለ ኃይል እንዳላየች ታወቀ። ስለዚህ የፖሊስ የውስጥ ምርመራ ክፍል ጥያቄዎችን ማቅረብ ከመጀመሩ በፊት ጂም አካባቢውን ለቆ እንዲሄድ ነገረችው። ከዚያም ትዕይንቱ ወደ ሬሳ ምርመራ ክፍል ይሸጋገራል። እዚያም በሚያስገርም ሁኔታ የስቴፋኒ የሥራ ኃላፊ ከግሎባል ቴክ ኩባንያ የሆነው አንድ ሚስጥራዊ ሰው ለረዳቱ ሞርጋን ለሌባው ሞት ተጠያቂ የሆነውን ሰው መግደል እንዳለባቸው ይነግረዋል። በማግስቱም ጂም ወደ አንድ የባንክ ዝርፊያ ቦታ በመዝለል ወንጀልን የመከላከል ሙከራውን ቀጠለ። በአንድ ጠባብ መንገድ ውስጥ ሌቦቹ ቫን መኪናቸውን በቀጥታ ወደሱ እየነዱበት ራሱን አገኘ። ከዚያም መኪናውን በእጁ ለማስቆም ቢወስንም ይልቁንም በመኪናው ተጋይቶ ተረገጠ። በዚህ መሃል ስቴፋኒና የላብራቶሪ ረዳቷ ኬቲ የአውሮፕላን አደጋው ከደረሰበት ከአማዞን ወንዝ የውሃ ናሙና ለማግኘት ይሰራሉ። ስቴፋኒ ውሃው ከሷና ከቤተሰቧ ልዕለ ኃይል ጋር ግንኙነት እንዳለው ታስባለች። ወደ ቤት እንደተመለሰችም የቤት ውስጥ ስራዎችን እጅግ በሚገርም ፍጥነት መስራት ትጀምራለች። በዚህ ለሁሉም ነገር የሚሆን በቂ ጊዜ እንዳላት ታምናለች። ይህ በእንዲህ እንዳለ ልጇ ጄጄ ልክ እንደ ቤተሰቦቹ ሁሉ አሁን የላቀ የአእምሮ ኃይል ስላለው በፈተናዎች ላይ የተሻለ ውጤት ማምጣት ይጀምራል። አንድ ቀን በቤተ መጻሕፍት ውስጥ ዳፍኒ ወንድሟ ውስብስብ የትሪጎኖሜትሪ ትምህርቶችን ሲያጠና ትሰማዋለች። ጄጄ ከዚህ በፊት ለትምህርት ፍላጎት ኖሮ ስለማያውቅ እዛ በማየቷ እጅግ ትገረማለች። ጄጄ በመጨረሻም ስለ አዲሱ ችሎታው በግልጽ ይነግራታል። ነገር ግን በፈተናዎቹ ጥሩ ውጤት በማምጣቱ ወላጆቻቸው በሱ በጣም ኩራት ስለተሰማቸው እውነቱን እንዳልነገራቸው ይናዘዛል። ዳፍኒም በነገሩ አዝና ሚስጥሩን እንደምትጠብቅለት ትነግረዋለች። ቆየት ብሎ ደውል ከተደወለ በኋላ የጄጄ መምህር ባለፉት ጥቂት ፈተናዎች ላይ አጭበርብረዋል ብሎ ይከሰዋል። ምክንያቱም
ምክንያቱም ልጁ ሁልጊዜ በሂሳብ ፈተና ይወድቅ የነበረ ቢሆንም አሁን ግን ተከታታይ ከፍተኛ ውጤቶችን እያመጣ ስለሆነ ነው። ጄጄም በምላሹ አንዳንድ ውስብስብ የሂሳብ ትንታኔዎችን በመናገር መምህሩን ያስደምመዋል። ሆኖም መምህሩ አሁንም ስለማጭበርበሩ ከወላጆቹ ጋር መነጋገር ይፈልጋል። በኋላም ጂም ስለ ፈተናዎቹ ከጄጄ ጋር ይነጋገራል። በሚያሳዝን ሁኔታ ጄጄ አባቱም ቢሆን እያጭበረበረ እንዳለ እንደሚያስብ ስለተሰማው በንዴት ተቆጥቶ ይወጣል። በማግስቱ የሞተው ሌባ ጓደኛ የነበረውና በሬሳ ምርመራ ክፍል የሚሰራው ሞርጋን ወደ ፖሊስ ጣቢያ በመምጣት ከዲቴክቲቭ ቾ ጋር ይነጋገራል። ባለፈው ሳምንት በረሸነችው የባንክ ዘራፊ ላይ ምንም አይነት እንግዳ ወይም ያልተለመደ ነገር አስተውላ እንደሆነ ይጠይቃታል። ዲቴክቲቭም በሰውየው ላይ የሆነ ያልተስተካከለ ነገር እንዳለ ስላስተዋለች ምንም አይነት እንግዳ ነገር እንዳልተመለከተች ትነግረዋለች። በዚህ መሃል ጆርጂም የሳለውን የባንክ ዘራፊዎች ምስል በመጠቀም አንዳንድ የፖሊስ ስራዎችን እያከናወነ ነበር። ከዚያም ሌቦቹ ቀጥሎ ኢላማ ያደርጉታል ብሎ ወደ ገመተው ባንክ ይሄዳል። ጆርጅ ምስሉን ለጥበቃ ሰራተኞቹ እያሳየ ሳለ የባንክ ዘራፊዎቹ በሽጉጦቻቸው ታጅበው ብቅ ይላሉ። ጆርጅ ተደብቆ ለጂም ይደውላል። ስለ ዝርፊያው ለጓደኛው ማሳወቅ ቢችልም በዘራፊዎቹ ተይዞ ወደ ቫን መኪናቸው ውስጥ ይጣላል። እንደ ድል ሆኖ ጂም በትክክለኛው ሰዓት እዛ ይደርሳል። መጀመሪያ ላይ በመኪናው ቢገጭም በኋላ ግን ራሱን አረጋግቶ ቫኑን በመያዝ ይገለብጠዋል። ዲቴክቲቭ ቾ ዘራፊዎቹን ለማሳደድ በቦታው ልክ ስትደርስ ጂም ጆርጅን ከመኪናው ውስጥ እንዲወጣ ይረዳዋል። እሷ አሁንም ስለ ጂም ልዕለ ኃይል ምንም የምታውቀው ነገር የለም። ወደ ቀጣዩ ትዕይንት ስንሸጋገር ስቴፋኒና ኬቲ ከአማዞን ያመጡትን የውሃ ናሙና ይመረምራሉ። በሚገርም ሁኔታ ውሃ ውስጥ ምንም አይነት ልዩ ነገር እንደሌለ ይረዳሉ። ይህም የልዕለ ኃይላቸው ትክክለኛ ምንጭ ምን ሊሆን እንደሚችል ግራ እንዲገባቸው ያደርጋቸዋል። በዚህ መሃል ዲቴክቲቭ ቾ ወደ መኖሪያ ቤቷ ስትመለስ ሞርጋን እዛው እየጠበቃት ነበር። እሱ በሐሳብ ኃይል ቁሶችን የማንቀሳቀስ ችሎታ እንዳለውና ይህንንም ተጠቅሞ እንደሚያንቃት ይታወቃል። ባለፈው ሳምንት የረሸነችው የባንክ ዘራፊ ልዩ ኃይል እንደነበረው ከሷ ውጪ ሌላ ማንም እንደማያውቅ ይጠይቃታል። ቾ ስለ ጉዳዩ ምንም እንደማታውቅ ትነግረዋለች። ሞርጋን መሬት ላይ እንድትወድቅ ቢለቃትም የራሷን ሽጉጥ ወደ ራሷ እንድትደቅን በኃይሉ ያስገድዳታል። ቾ በከፍተኛ ሁኔታ ትሸበራለች። ሞርጋን ከአፓርታማው እየወጣ ሳለ የተኩስ ድምጽ ይሰማል። ይህም ዲቴክቲቭ መገደሏን ያመለክታል። ከዚያም በግሎባል ቴክ ለሚገኘው ለስቴፋኒ አለቃ ደውሎ ሁሉም ነገር በታቀደው መሰረት እንደተከናወነ ይነግረዋል። ቀጣዩ ትዕይንት የፓውል ቤተሰቦች በአንድ የጓደኛቸው ሰርግ ላይ ሲገኙ ያሳያል። ሆኖም ግን የዘራፊዎቹ ቡድን ሰርጉ ላይ በድንገት በመግባት ሁሉም ሰው ጌጣጌጡን በአንድ ሳጥን ውስጥ እንዲያኖር ያዛሉ። ሌቦቹ የስቴፋኒንም የሰርግ ቀለበት ይወስዳሉ። ነገር ግን የፓውል ቤተሰቦች በዚያ ሰዓት ሌላ ኃይላቸውን ተጠቅመው ዘራፊዎቹን ለመጋፈጥ አይሞክሩም። ምክንያቱም ይህን ማድረጉ የሁሉንም ሰው ሕይወት ለአደጋ እንደሚያጋልጥ ስለተረዱ ነው። በማግስቱ ስቴፋኒ ለምርመራ ከግሎባል ቴክ የገንዘብ ድጋፍ ማግኘት ቻለች። ነገር ግን አለቃዋ እንደ ድጋፍ አንዱ አካል ለመድን ዋስትና ዓላማ የደም ናሙናዋ መመርመር እንዳለበት ነገራት። ኩባንያው ከጥቂት ጊዜ በፊት ለተመሳሳይ ፕሮጀክት የወሰደው የእሷ የደም ናሙና ቀድሞውኑ በእጁ ይገኛል። ደሙ ከተመረመረ አለቃዋና ሌሎች ሰዎች ስለ ልዕለ ኃይሏ ሊያውቁ እንደሚችሉ የተረዳችው ስቴፋኒ የእሷን የደም ናሙና በኬቲ የደም ናሙና ለመቀየር እቅድ አወጣች። በሚቀጥለው ትዕይንት ዳፍኒና አባቷ ጂም ነገሮች እንዴት እንደሆኑ እያወሩ ነው። ልክ በዚህ ጊዜ ጆርጅ ደውሎ ሌላ ሰርግ ሊዘርፍ እንደሚችል ለጂም ይነግረዋል። በመሆኑም ጂም ለዳፍኒ በፖሊስ ጣቢያ ውስጥ አስቸኳይ ስራ እንዳለባት በመናገር ይዋሻታል። ሆኖም ዳፍኒ የሰውን አእምሮ ማንበብ ስለምችል የአባቷን ውሸት ወዲያውኑ ትረዳለች። በዚያው ምሽት ስቴፋኒና ኬቲ የስቴፋኒን የደም ናሙና ለመቀየር ወደ ግሎባል ቴክ ይሄዳሉ። ኬቲ የሚሄዱበትን መንገድ በካርታ አዘጋጅታለች። ካሜራዎች እንዳያዩዋት ስቴፋኒ ፍጥነቷን ሳትቀንስ ጥሳ መግባት አለባት። በተጨማሪም በአንድ ቦታ ላይ የመግቢያ ካርድ ማንሸራተት ነበረባት። ይህንን በማድረግ ያለምንም ጥርጣሬ ጥበቃዎቹን አልፋ መግባት ቻለች። በመጨረሻም የደም ናሙናዎቹን በተሳካ ሁኔታ ቀየረች። በዚህ መሃል ጆርጅ እና ጂም ሰርጉ ላይ ይገኛሉ። ልክ በዛን ጊዜ ዘራፊዎቹ ብቅ ይላሉ።
ጂምም በቁጥጥር ስር ለማዋል ይሞክራል። በዚህ መሃል ተኩስ ይከፈትበታል። ነገር ግን ጥይቶቹ በሱ ላይ ምንም ጉዳት አላደረሱም። ዘራፊዎቹ ጂም ጥይት የማይበሳው ልብስ የለበሰ ፖሊስ መስሏቸው ለማምለጥ ይሞክራሉ። ነገር ግን ጂም አንደኛውን በቡጢ መትቶ ራሱን እንዲስት ካደረገው በኋላ ነው ያመለጡት። ዘራፊዎቹና ጂም እየሮጡ ሲወጡ አባቷ ምን እየሰራ እንደሆነ ለማየት እዚያው በነበረችው በዳፍኒ አጠገብ ያልፋሉ። እንደሚታየው አባቷ ብቻውን ወንጀለኞችን ለመታገል እየሞከረ ነው። ጂም ዘራፊዎቹ በገመድ እያመለጡ መሆኑን ሲያይ ወደ አንዱ ህንፃ ላይ በመዝለል አንደኛውን ዘራፊ በባቱ ለመያዝ ይሳካለታል። ዘራፊው በቦታው በደረሰ የፖሊስ መኪና ላይ ቢወድቅም በሚገርም ሁኔታ በህይወት ይተርፋል። ጂም ወደ ቤት ሲመለስ ስቴፋኒና ዳፍኒ ስለዋሻቸው ተቆጥተው ይጠብቁት ነበር። ከሁኔታው ለመረዳት እንደሚቻለው ምንም እየደረሰባቸው እንዳለ በትክክል እስካላወቁ ድረስ ሌላ ኃይላቸውን ላለመጠቀም እርስ በርሳቸው ቃል ተግባብተው ነበር። ጂም ግን እነዚህ ኃይሎች በመጨረሻ መሆን የሚፈልገውን ሰው እንዲሆን ያስቻሉት እንደሆነ ይነግራቸዋል። በማግስቱ በስራ ቦታ ጆርጅ ምንም አይነት ማስረጃ ስለሌላቸው ጂም ትላንት የያዘውን ዘራፊ እንዲለቁት እንደተገደዱ ለጂም ይነግረዋል። ሆኖም ጆርጅ በዝርፊያው ቦታ የተገኘውን የስቴፋኒን ቀለበት ለጂም ይሰጠዋል። በዚህ መሃል የግሎባል ቴክ አለቃ አንዱን ሰራተኛ ጠርቶ ካርዱ ላብራቶሪ ለመግባት ጥቅም ላይ ውሎ ስለነበር በዚያ ቀን ህንፃው ውስጥ ስለመኖሩ ይጠይቀዋል። ካርዱ ስቴፋኒ ሰርቃ የተጠቀመችበት መሆኑን ብናውቅም ሰራተኛው ግን ስለ ጉዳዩ ምንም የሚያውቅ ነገር የለም። ቆየት ብሎ አለቃው የደህንነት ካሜራውን ቢመለከትም ማንንም አያይም። ነገር ግን የስቴፋኒ የደም ናሙና ያለበት ብልቃጥ በቅጽበት ጠፍቶ በላብራቶሪው ማቀዝቀያ ውስጥ ሲቀመጥ ያስተውላል። አሁን አለቃው በስቴፋኒ ላይ ጥርጣሬ አድሮበታል። በዚያው ምሽት ጂም ስቴፋኒን ለአንድ የራት ግብዣ ወደ አንድ ሬስቶራንት ጣሪያ ይወስዳታል። አብረው ይጨፍራሉ። እሱም በድጋሜ በተገኘው የጋብቻ ቀለበቷ የትዳር ጥያቄውን ያድሳል። እንዲህ ያለ ፊልሙም ይጠናቀቃል። ቤተሰቦች ያላችሁን አስተያየት በኮመንት እየሰጣችሁ ላይክና ሰብስክራይብ በማድረግ ቤተሰብ ሁኑ።